ምንድነው መስራት የምንችለው የሆነ ሪፖርት ነገር ሊሆን ይችላል ስለዚህ ያን ሪፖርት እንዴት አድርገን መስራት እንችላለን እንዴት መደመር እንችላለን ወይም ደግሞ የሆነ ድምር በሪፖርት መልክ ልንጠይቅ እንችላለን ስለዚህ ያን ሪፖርት እንዴት አድርገን መስራት እንደምንችል የምናይበት ነው ማለት ለምሳሌ ይሄን ልንጠይቅ እንችላለን ማለት ነው በትምህርት ቤት ደረጃ የሚሰጥ ስልጠና ሪፖርት ማድረግን ቅጽ ወይም ደግሞ በወረዳ ደረጃ ይሄን ያክል ወንድ ይሄን ያክል ሴት ተሳትፏል ወይም ደግሞ ተሳታፊዎች አሉ ብለን በቀላሉ ለማወቅ በእጃችን እንዳንደምር ራሱ በኤክሴል እንዲደምርልን ለማድረግ በኤክሴል እናሳያለን ማለት ነው መጀመሪያ ላይ እንግዲህ ኤክሴል ላይ ምን እናደርጋለን ማለት ነው ኤክሴልን ሰርች እናደርጋለን ማለት ነው ሰርች ካደረግን በኋላ እዚህ ጋር ሰርች ባሩ ላይ ኤክሴል ስንል ይመጣልናል እዚህ ጋር አማርኛ ስለሆነ ወደ እንግሊዝኛ ቀየራን ላንጉጁን ማድረግ እንችላለን ስለዚህ እዚህ ጋር ኤክሴል ስንል ኤክሴል ስንል ይመጣል ማለት ነው እዚህ 2010 ማይክሮሶፍት ኤክሴል 2010 ነው እንደምፈልገው አሁን አልኩት እንደምፈልገው እሱ ስለሆነ በሱ ማሳየሽ የፈለኩት ይኸው በዚህ ላይ ከፈተልኝ ማለት ነው ስለዚህ በሱ ከከፈተልኝ በኋላ የሚፈልገው ነገር ምንድነው መጀመሪያ ላይ እንግዲህ ሪፖርት እናደርግበት ምንድነው ሪፖርቱ አይነት ከተባለ እዚህ ሪፖርቱ ላይ በትምህርት ቤት የሚሰጥ ስልጠና ወይም ደግሞ ሪፖርት ማድረጊያ ቅጽዋን እዚህ ላይ ለመጻፍ እዚህ ላይ ምን እናደርጋታለን መጀመሪያ ምን እናደርጋታለን እቺን መርጅ እናደርጋታለን ብዙ ተመሳሳይ ሌሎች ፎርሞች ብዙ ስር ትክክል የሚገቡ ከሆነ ማይቆረጡ ከሆነ አሁንም ደግሞ ፎርማት ፒነሯን ተጭነን እዚህ ሁለተኛው ላይ እናደርጋለን ማለት አሁንም ፎርማት ፒነሯን ተጭነን ሶስተኛ የሚያስገባ ካለን እዚህ ምን እናደርጋለን ማለት ነው ስለዚህ አራተኛ የሚያስገባ ካለን እንደዚህ ደግሞ ምን እናደርጋለን እሷን ተጭነን እዚህ አራተኛ ላይ እናደርጋለን ማለት ነው ከዛም በኋላ ተራ ቁጥራችንን እዚህ ጋር ደግሞ ምን እናደርጋለን እናስገባለን ተራ ቁጥራችንን እዚህ ጋር ለምሳሌ ተቆነበልና እቺ ላንጉጃችንን ቅድ እንግሊዘኛ አድርገን ነበር አሁን ወደ አማርኛ እንቀይራታለን ከቀየርን በኋላ ምን መጣለን እዚህ ጋር መተን ተራ ቁጥራችንን እናስገባለን ለምሳሌ ተራ ቁጥር ማለት ነው ተራ ቁጥር እዚህ ጋር እናስገባለን ከዛ ተራ ቁጥራችን እስከ ስንት ነው ካለ ደግሞ ያው እስከምንፈልገው ሪፖርት ድረስ ማድረግም እስከምንፈልገው ከዛ እዚህ አስገባ ኢንተር እንራለን አስገባለን ከዛ 2 ቁጥር ከዛ ኢንተር ከዛ 3 ቁጥር ከዛ ኢንተር አስገባ ከዛ በኋላ እነዚህን ሴሌክት አድርገን ሁሉንም እንደዚህ መጻፍ አይተበቅብንም እንደዚህ ሴሌክት ካደረግነው በኋላ እቺ ሲደመር ያለው ምልክት ሲመጣ እቺን ከርሰሯን ይዘን ሳፕ እናደርጋታለን ለምሳሌ እኔ የፈለኩት እስከ 9 ድረስ ነው እስከ 9 ድረስ ነው የፈለኩት 9 ድረስ እንደዚህ አደረኩት ማለት ነው ስለዚህ እዚህ ጋር ደግሞ ከተፈለገ ምን አደርጋለሁ ይሄንን በዚህ በኩል ደግሞ መጻፍ የሚፈልገው ነገር ካለ ለምሳሌ የስልጠናው ሪፖርት የላኩ ትምህርት ቤቶች ይሆናል ወይም ደግሞ የስልጠናው ተሳታፊዎች ሊሆን ይችላል እነዚያን ነገሮች ለመጻፍ ደግሞ ምን አደርጋለሁ ማለት ነው እዚህ ጋር ይሄንን እንዳርጌ ወስደዋለሁ ማለት ጽፈዋለሁ ማለት ነው እንትንላለ መርጅ አድርገዋለሁ መርጅ ካርኩ በኋላ ሁላችሁም በዚህ ትክክል የሚጻፉበት ካለ እቺን እንትኗን ይዤ ፎርማት ፕሪንተሯን ይዤ በሷው ልክ እንደሆነልኝ አሁን ፎርማት ፕሪንተሯን ይዤ በሷው ልክ አረግና አሁንም በሷው ልክ ፎርማት ፕሪንተሯን ይዤ አሁንም በሷው ልክ ማለት እዚህ ጋር እናደርገው እንደዚህ እናደርገው ለምንድነው የጽሁፍ ነገር ከሆነ ነው ጽሁፍ በጣም የሚያጽፈን እንደዚህ ምን እንደፋ ከሆነ ነው ቁጥር ነገር ከሆነ ግን ይጽፍልናል ሰፋ አድርገን መጻፍ እንችላለን ግን እንደዚህ መርጅ ስናደርገው ጽሁፎቹን በዚህ ለመጻፍ የሚጻፍ ብዙ ነገር ለምሳሌ ምን አይነት ጽሁፍ ሊኖር ይችላል በዚህ ትምህርት ቤት በዚህ እንትን ላይ ይሄን ያክል ምናምን ተብሎ የሚጻፍ ነገር ከአንደኛ ትምህርት በቃ ጽሁፍ ነገር ያለው ነገር ከሆነ ያን ጽሁፍ ለመጻፍ እንጠቀምበት ከሆነ እንደዚህ ሰፋ አድርገን መርጅ አድርገን ማድረግ እንችላለን ስለዚህ አሁን እዚህ ጋር ከዛ በኋላ ምን ቀረና አሁን እዚህ ጋር ወሴድ እንሙላ ለምሳሌ እዚህ ጋር ምንድነው ወንድ ጾታቸው ማለት ነው ወንድ ነው እዚህ ጋር ደግሞ ሁለተኛው ጋር ሴት ነው ሴት እዚህ ጋር ደግሞ የተፈለገው ድምር ነው ድምር ከዛ እነዚህ ካስገባን በኋላ ምን እናደርጋለን
እንድለየን ምን እናድርገው አሁን እዚህ ጋር ቦርድ እናድርገው ቦርድ ማለት እስከምንፈልገው ድረስ መስመር እናድርገዋለን የምንፈልገው ድረስ ነው ስለዚህ ቦርደር ይሆንልን ቦርደር ማለት እዚህ ጋር እዚህ እንገባና ቦርደሯን ኦል ቦርደር እንለዋለን ኦል ቦርደርስ እንለው እንግዲህ መጣለን የምንፈልገው ለምሳሌ እዚህ ጋር የምንጻፍ ምን ትኖር ትችላል እዚህ ጋር የስልጠናው ተሳታፊዎች መረጃ እዚህ ጋር ምን አይነት ስልጠና ተሰለጥኑት የሚለውን እዚህ ጋር እንጻፋት የስልጠናው ምንድን ናቸው የስልጠናው ተሳታፊዎች መረጃ ተሳታፊዎች መረጃ የስልጠና ተሳታፊዎች መረጃ ቢሆን እዚህ ጋር ስለዚህ የተሳተፉት እንግዲህ ምንድን ሊሆን ይችላል እዚህ ጋር የስልጠና የተሳተፉት ምንድነው ብንል ምን ሊሆን ይችላል ብለን ታሰብ ለምሳሌ ምን ሊሆን ቦርድ የሚገኝ ከአንደኛ እስከ 6ኛ ክፍል መምህራን ብዛቶች ናቸው የተሳተፉት እዚህ መጀመሪያው ላይ ቦርደው በምንድነው ቦርደው ምንድናቸው ቦርደው የሚገኙ ከአንደኛ ክፍል ቦርደው ከሚገኙ ቦርደው የሚገኙ ምንድናቸው ቦርደው የሚገኙ ከአንደኛ እዚህ ጋር ስፔስ ማድረግ አለብን ከስንተኛ ከአንደኛ ስፔስ ከአንደኛ አንድ አይችናት እዚህ ጋር አንደኛኛዋን ለመጻፍ ምን እንጠቀማለን እዚህ ጋር እዚህ ጋር የለም መሰለኝ እንጂ አፖስትሮፍ እንትን ነበረው በስክሪፕት ደረጃ የሚተቀመጠው አለ እንደ ዊንዶው እንደ ኦፊስ ስለሚለያይ ነው ለምሳሌ እዚህ ጋር ይኖራሉ ኦፊስ ላይ ከላይ በኩል ምንጽፋቸው አንደኛ ነው የፈለግነውኛ እዚህ ጋር አንደኛ ነበረሽ አንደኛ የሚገኝ ከአንደኛ እስከ ስንተኛ ነው እስከ 6ኛ አይደለ ከአንደኛ እስከ 6ኛ እስከ 6ኛ ክፍል ምን ያሉላቸው እነዚህ እስከ 6ኛ ክፍል መምህራን ብዛት መምህራን ብዛት ናቸው ስለዚህ ከአንደኛ ክፍል ቦርደው የሚገኙ ከአንደኛ እስከ 6ኛ ክፍል ያሉ መምህራን ወንድ ብዛቶች 600 ቢሆኑ ለምሳሌ ወይም ደግሞ ቦርደው የሚገኙ ከአንደኛ እስከ ክፍል ቢያንስ ስንት እናርጋቸው 100 እንደ 100 ቢሆኑ 100 ሚኒመም እንደ 100 ናቸው በትንሽ 100 ቢሆኑ እዚህ ጋር ሴቶች ደግሞ ስንት ይሆናሉ ማለት ነው 80 ቢሆኑ ስለዚህ አሁን እነዚህን ሰዎች ድምር ቁጥር ነው የፈለግነው ስለዚህ 100 ሲደመር 80 180 ነው የሚሆነው ስለዚህ ይሄን ድምር እንዴት እናመጣለን ካል እዚህ ጋር አውቶ ሰምተለው ጋር ክሊክ እናደርግና ሁለቱን ትደምርላለች ከዛ ኢንተር እንላለን
180 ሆነል ማለት ነው። ስለዚህ ከዚህ በታች ያለውን ቁጥር እኛ በራሳችን ካናስገባ በስተፊት በራሱ እንዲያስገባልን ምን እናደርጋለን? የሰጠነውን ቁጥር እየደመረ እንዲሄድልያ ማለት በራሱ ማለት ዝርዝሮቹ በዚህ ውስጥ እናስገባቸው አሉ። ለምሳሌ ከዚህ ጀምረን ይሄ በዚህ እንደዚህ እናስገባቸው አሉ። ምንድነው የስልጠና ተሳታፊዎች መረጃ ለምሳሌ ከዛን ለጥቆ ያሉት የሚሳተፉ የስልጠና ተሳታፊዎች ምን ሊሆን ይችላሉ? ከ7ኛ ክፍል እስከ 8ኛ ክፍል ሊሆን ይችላሉ። ቅድመ አንደኛ ሊሆን ይችላል። አጠቃላይ መምህራን ብዛቱ የተሳተፈ ሊሆን ይችላል። ብዙ ነገራቶች ሊሞሉ ይችላል በዚህ ዘርፍ ማለት በዚህ ሼድ ባረግ ነው። ከዛ በዚህ ላይ ደግሞ ቁጥራቸው የተለያየ ሊሆን ይችላል። ከዚህም ቁጥራቸው የተለያየ ሊሆን ይችላል። ግን ድምሩን አንድ የሰራ ነው። ስለዚህ ይሄን ድምር ተመሳሳይ ኋላ ለራሱ እንዲደምር ከፈለግ እዚህ ጋር እንይዝና ጎተት እናርጋዋለን። እዚህ ጋር ምን ሆነ? 0 0 ሆነ። ይሄ 0 0 የሆነበት ምክንያቱ ምንድነው ከተባለ እዚህ ጋር ቁጥር ስላስገባን ለምሳሌ እዚህ ጋር አሁን ቁጥር ማን እናስገባ 80 ወይም 90 እናስገባ ሲደመር 30 ብናስገባ ሲቆይ ድምሩ 120 መጣልን ማለት ነው። 120 መጣልን። እዚህ ጋር የምንፈልገው ደግሞ ለምሳሌ የዚህን የወንዶችን ድምር ጥቅል ስንት ነው የሚለውን ከፈለግን ደግሞ አሁንም እዚህ ጋር ምን እናደርጋለን? ሰሜሽን እንሰራለን። አውቶ ሰም እንልና ከዚህ እስከዚህ ድረስ ያሉትን ለምሳሌ ከ9 h16 ይሆናል። h16 ማለት እቺኛይቱ ናት። እስከዚህ ድረስ ይደመርንባት ማለት ነው። ይደመርንባት ማለት ከሱ ጀምሮ እስከ h14 ድረስ ያለው h14 ማለት እቺ ናት። h6 ማለት ሮው ስንሄድ 6ኛ ያገኘ ነው ማለት ነው። h6 ማለት ሮው ዝጋ ከወንድ ስር ስንነሳ ዝጋ ግድመን ሄደን አግድም ስንነዚህ 6 መቷል ይችላል። ከዛ አንስተን እስከ 14 ድረስ ያሉትን እንደምራለን ማለት ኢንተር እንላቸዋለን። ስለዚህ ስንት ነው? 190 ነው። 190 ስለዚህ አሁን በዚህ ላይ ቁጥር ባስገባን ቁጥር ወደታች እየጨመረ ይሄዳል ማለት ነው። ለምሳሌ እዚህ ጋር እናስገባና አራተኛ ላይ ስንት እናስገባ? አራተኛ ላይ 50 እናስገባ። 50 90 ነበር አስገባለሁ። አሁን ምን ያርጋል? ቀጥታ 240 ደመረልን ማለት። ስለዚህ የሴቶችንም እንደዚሁ እዚህ ጋር ቁልቁልን የሴቶች ብዛት አጠቃላይ ስንት ነው የሚለውን ለማከፈለግ አሁንም እንደዚሁ ምን እንዳለን እንደምራለን። ከዛ በኋላ ምን እንዳለን ኢንተር እንላለን አስገባለዋል። ለምሳሌ እዚህ ጋር ምን ይሆናል? እዚህ ጋር ምን እንስተው 50 ብንሰጠው ወይም ደግሞ 80 እንስተው 80 ብናስገባለት አስገባለሁ። ከዛ በኋላ ምን አደረገ? 190 ሆነ። ቁልቁል ይሄን የሴቶችን ድምር ደምሮ 190 ሆነ። እዚህ ጋር 80 ሴቶች ሆነ። እዚህ ጋር ወንድ ስላልገባ 80 ብቻ ሆነ ማለት ነው። እዚህ ጋር ደግሞ አሁን እዚህ ጋር 50 የወንዶች ብቻ ስላስገባን ሴት ስላስገባን 50 ይሆናል ማለት ድምሩ። ለምን እዚህ ጋር አላስገባንም ማለት እንደ በዜሮ ነው የሚታወቀው። ባይ ዲፎልት ዜሮ ነው። እዚህም ጋር ደግሞ የሴቶችን ወንዶችን ስላስገባን ሴቶችን 80 ስላስገባን እዚህ ጋር ምን ይሆናል ማለት ነው? 80 ይሆንና ማለት ቁልቁለን ግን አሁንም እዚህ ጋር ዝብ እናስገባ ቁልቁል ይደምርና የሴቶች እናውቃለን። ሴት ስንት እንዳለ እናውቃለን። እዚህ ጋር ደግሞ ወንድ ስንት እንደሆነ እናውቃለን። አጠቃላይ ደግሞ ድምሩን እዚህ ጋር ሁለታቸውን ማወቅ እንችላለን። ጥቅል ደግሞ ድምሩን ማወቅ ከፈለግ እዚህ ጋር ኢንተርነል አውቶ ሰም እንለና ከዛ በኋላ ምን እንለዋለን? ኢንተር እንለዋለን። ስለዚህ ኢንተር ስንለው እሱ ቀጣቅላላ አስገባለን ማለት አሁን ያስገባነውን አግድምም ደምረው ቁልቁልም ያለው ሁለቱንም መደመር ይችላል። ስለዚህ አሁን ይሄ ቁልቁል ሲደመር 430 ይመጣል። ይሄ ወደዚህ ሲደመር 430 ይመጣል ማለት ነው። ስለዚህ እንደዛ አድርገን ማወቅ እንችላለን ማለት ነው። ስለዚህ በኤክሴል በቀላሉ እንደዛ አድርገን መደመር እንችላለን የሚለውን ለማሳየት ነው። ስለዚህ መልካም ሆኖ ካገኛችሁት ያው ኮፒ ሼር ሊንክ በማድረግ ለሌሎችም እንደዚሁ ይሄን ዕውቀት ለሌላቸው በማዳረስ የአጅሩ ተካፋይ ይሁኑ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።